ካህን የቱንም ያህል የራሱን ሕይወት በስርዓት የሚመራ ቢሆንም እንኳን ላንተ ደህንነት የማይጨነቅ ከሆነ፣ አዎ ላንተ ብቻ ሳይሆን በእርሱ ዙሪያ ላሉ ሰዎች ሁሉ የማይጠነቀቅ ከሆነ እጣ ፈንታው ጽዋ ተርታው ከክፎች ጋር በእሳተ ገሃነም ነው። እርሱ ራሱ በሰራው ኃጢአት ተጠያቂ ባይሆንም እንኳን ማድረግ የሚገባውን ባያደርግ በአንተ መጥፋት ምክንያት እርሱም ይጠፋል። ስለዚህ ይህ ታላቅ ጉዳት ሊያገኘው እንደሚችል አውቀህ ተረድተህ ለካህናት ከፍ ያለ በጎ ፍቃድህን ስጣቸው፣ ታዘዛቸው። ንዑድ ክቡር የሚሆን ጳውሎስ ስለ ነፍሳችሁ ይተጋሉ ብቻ ሳይሆን ስለ እናንተ በእግዚአብሔር ፊት ምላሽ የሚሰጡ እንደመሆናቸው ያለውን ይህንን ሲያመላክት ነውና ዕብራውያን ምዕራፍ 13 ከቁጥር 17። ስለዚህ ካህናት ከእናንተ ከምእመናን ከፍ ያለ ክብርና እንደዚሁም ማግኘት ያለባቸውን ሁሉ ሊቀበሉ ይገባቸዋል።